እሺ በተቃራኒው ደግሞ ጥያቄ እናነሳለን። ኢዛ መስሐ ወሁወ ሙሳፊር ሙሳፊር በነበረበት ክልል ላይ ሰውየው መስህ ጀመረ። ثم أقام ከዛ ተመልሶ ሙቂም ወደሆነበት ሀገሩ ተመለሰ። ወለም يستوفي مسح يوم وليلة ታዲያ እዛ ሙሳፊር ክልል ላይ ሆኖ የጀመረበትን ወደ ሀገሩ ቢመለስም የአንድ ቀን የ24 ሰዓት ጊዜውን አልሞላም። ምን ያድርግ ይሄ ሰው? አተመ መስሐ ሙቂሚን ልክ እንደ ሙቂም ተቆጥሮ የአንድ ቀን የ24 ሰዓት መስሕን ይሞላል ማለት ነው። ግልጽ ነው። ምን የሆነ ሰው ብያለሁ? ሙሳፊር ነበረ፣ መስሕ ጀምሯል። ከዛስ ወደ መኖሪያው ምን ከመሆኑ በፊት የአንድ ሰዓት የአንድ ቀን እጣው ከማለቁ በፊት ነው የመጣው። ስለዚህ የዛኔ ምን ያደርጋል ማለት ነው? የመጀመሪያው ምንድነው? የሚጀምረው ኹፉን ካረገበት ነው የሚሆነው። የሚያቆመው ያንን ሰዓት አይቶ ነው። ለምሳሌ ጠዋት 3 ሰዓት ላይ ሰውየው ማለት ነው የተሟላ ጧሃራ አደረገና ኹፍ ለበሰ 3 ሰዓት ላይ። ስለዚህ መቼ ያቆማል ማለት ነው? በንጋታው ጠዋት 3 ሰዓት ላይ። ለምን? መነሻው ምን ካረገበት? ኹፉን ከለበሰበት። ሁለተኛው ቀውል ደግሞ ከኹፉ አይደለም ኢህዳስ ነው። ኹፉን ከለበሰ በኋላ ውዱእን ሊያጠፋ የሚችል ሐደስ ከተከሰተበት ነው። ምንድነው? ለምሳሌ እንዳልኳችሁ 3 ሰዓት ላይ የተሟላ ጧሃራ አደረገና ኹፉን ለብሷል። ወደ 6 ሰዓት አካባቢ ዙሁር እንበል ወይም ደግሞ በዛው ዙሁር ሰገደና 9 ሰዓት አካባቢ ለዓስር ውዱእ ጠፋበት። ያቺ ውዱእ ከጠፋችበት ሰዓት ነው የሚጀምረው 9 ሰዓት ላይ ከሐደሱ ነው የምንቆጥረው። እንደነዚህ ሰዎች ከሄደን ጠዋት ከለበሰው 3 ሰዓት ሳይሆን 9 ሰዓት ላይ ውዱእ ካፈረሰበት ይጀምርና እስከ ነገ 9 ሰዓት ድረስ ይቀጥላል። የተሻለውም የሚሉት አብዛኛዎቹ ይሄኛው ነው ማለት ነው። ምን ቀረ ሲባል ሶስተኛው ከሐደሱም አይደለም ባዕደል መስሒ ሚን ኢሕዳሲ የሆነ ሐደስ ተከስቶ መስሕ ካረገ በኋላ ከዛ ነው የሚጀምረው እንበልና አሁን ቅድም እንዳልኳችሁ 9 ሰዓት ላይ ምን ተከሰተ? ሐደስ ውዱእ ማጥፋቱ ተከስቷል። ግን በዛ ሰዓት ውዱእ አላደረገም። አስር አዛን ያለው 9 ተኩል ላይ ቢሆን ሰውየው 9 ተኩል ላይ ውዱእ ማድረግ ሲጀምር እግሩ ጋር ሲመጣ በኹፉ ላይ ምን አደረገ? መስሕ ማበስ ጀመረ። አሁን ነው የሚጀምረው። ያቺ 9 ተኩል ነው የምትታየው። 9 ሰዓቱ ላይ ሐደስ የተከሰተበት አይደለም። አጠቃላይ ስንት አይነት አቋም ነው? 3። ይሄን ሶስተኛው ኢብኑ ዑሰይሚን ራጂህ ነው ያሉት ይሄን ነው። ኢማሙ ነወዊም ይሄን ነው የመረጡት። 3 አይነት ብቻ እንዳለ ልናውቅ ይገባል። እና እዚህ ላይ ሼኹ ምን ይላል? ተብተዲኡ ሙደቱል መስሒ ነው የመስሕ ቆይታው የሚጀምረው ሚን አወሊ መስሒን ባዕደል ሐደስ ከሶስቱ አቋዋሎች ሶስተኛውን መርጠዋል ማለት ነው። ሐደስ ከተከሰተ ውዱእ የሚያፈርስ ነገር ከተከሰተ በኋላ ውዱእ ሲያደርግ ከመጀመሪያው መስሕ ነው መጀመሪያ ያለበት። وهو قول الأوزاعي إمام أهل الشام إمام الأوزاعي رحمه الله يسأل قولنا وأبي ثور به المرتوى ورواية عن أحمد كإمام أحمد بأن زجاجة يتجننه ورواية عن داود الظاهري الظاهري مزار مسراج قولته الذي كداود الظاهري يتجننه واختاره ابن المنذر مرتوى والنووي إمام النووي رحمه الله مرتوى كزمانات دقمو وابن باز وابن عثيمين ابن باز وابن عثيمين عليهما رحمة الله يمرتut አቋም ነው። ነገር ግን ያ ሁለተኛው ያልኳችሁ ብዙ ደጋፊዎች አሉት። ለምንድን ነው ሲባል ያቀረቡት ምክንያት ምንድነው? ሰውየው ለመስሕ እንዲፈቀድለት ያደረገው ኹፍ መልበሱ አይደለም። እንዲፈቀድለት ያደረገው ሐደስ መከሰቱ ነው። አይደለም እንዴ? ሐደስ ከተከሰተ በኋላ ውዱእ ሲያደርግ የዛኔ ነው። ስለዚህ ዋና ሰበቡ ሐደሱ ስለሆነ ቆጠራው መጀመር ያለበት ሐደስ ከተከሰተበት እንጂ መስሕ ከተጀመረበት አይደለም። ለጥንቃቄም እሱን መያዝ ነው ለኛ የሚመቸን። ከኺላፉም የሚያስወጣ ሁሉንም የሚያስማማው እሱ ነውና ማለት ነው። ስለዚህ አንድ ሰው ጠዋት 3 ሰዓት ላይ ኹፉን ለበሰ እንበልና ከዛ በኋላ 7 ሰዓት ተኩል አካባቢ ሐደስ ተከሰተ። 9 ሰዓት ተኩል ላይ ውዱእ ማድረግ ጀምሮ መስሕ አደረገ። 3 ሰዓት 7 ተኩል 9 ተኩል ናቸው። የትኛውን መያዝ ይሻላል ሲባል ሐደስ የተከሰተበትን የ7 ተኩሉን ለጥንቃቄ መያዙ አግባብነት ያለው ካልሆነ ግን የነዚህ ዑለማ ቀውል በመከተል በ9 ተኩሉ መስራት ይቻላል። ዞሮ ሁለቱ ተቀራራቢ ናቸው። የመጀመሪያው ግን ከሁለቱ የራቀ ነው። ምክንያቱም ሰውየው ኹፍ ካደረገበት በኋላ ማለት ነው የመጀመሪያው ከሁለቱ ራቁ የሚያሳየው ምንድነው? ኹፍ ከለበሰበት በኋላ መስሕ እስኪያደርግ ድረስ 4 ሰላት ሊሰጥ ይችላል። አንዳንድ ጊዜ ከዞሩ በፊት ውዱእ አድርጋችሁ በዛው ዒሻ ለሰግዳችሁ
ስለዚህ ይሄ ማለት ምን ማለት ነው? እንግዲህ እንደ ሶስተኛው ቀን ሰውየው ከዙሁር በፊት የተሟላ ውዱእ አድርጎ ከዛ በኋላ ከለበሰ በኋላ በዛ ውዱእ ዙሁር ሰገደ፣ ዐስርም መግሪብም ኢሻ ሰገደ። እቤቱ ከገባ በኋላ ውዱእ አጠባ። ግን አሁንም ውዱእ አላደረገም። ሌሊት ፈጅር ላይ አደርጋለሁ ብሎ ልክ 11 ሰዓት አካባቢ ተነሳና ውዱእ አደረገ፣ መስህ አደረገ። አሁን ከዚህ ከፈጅር ነው የሚጀምረው ማለት ነው። ከዙሁር ጀምሮ እስከ ፈጅር ድረስ የነበረው ቆይታ አይቆጠርም። ምን በሚለው ከሄደ ከመስህ ይቆጠራል በሚለው። በእነዚህኞቹ ብናየው ካጠለቀበት ጊዜ ጀምሮ ቢሆን ኖሮ እስከ መቼ ነበር የሚሆነው? እስከ ዙሁር ድረስ ነበር የሚሆነው። ሶስት አይነት አቋል መኖሩን እንዲገባችሁና የተሻሉት ሁለቱ የመጨረሻዎቹ ቀውሎች ናቸው። ለጥንቃቄ ደግሞ ከሁለቱ ባዕደል ሐደስ ከተከሰተበት ጀምሮ የሚለውን መያዙ አግባብነት ይኖረዋል ነው። አላሁ አዕለም። ግልጽ ነው። አምስተኛው ሙብቲላቱስ ምን ያበላሻል? መስህን ሰዓቱ ከመጠናቀቁ በፊት ተበላሽቶብሃል እንዲባል ምን ነገሮች መኖር አለባቸው? በጥቅሉ ሶስት ነገር ብለው ገልጸዋል። እስቲ እንያቸው። አንድ ኢዛ ሐሰለ ማ ዩጂቡል ጉስል ገላን ለመታጠብ ዋጅብ የሆነ ክስተት ከተከሰተ ገላን ለመታጠብ የሚያስገድድ ነገር ከመጣ የዛኔ መስህ ምን ይሆናል? ውድቅ ይሆናል፣ ባጢል ሆኗል ማለት ነው። ያን ከላይ ባየነው ሐዲስ ኢላ ሚን ጀናበቲን እንደሚለው ከጀናባ በስተቀር ይላል። ስለዚህ ጀናባ ገላን ለመታጠብ ግድ ይላል። ወይም ደግሞ ሰውየው ጀናባ ሳይሆን ከባለቤቱ ጋር ግንኙነት ቢፈጽምስ ወኢላም ያንዝል ምንም የወረደ የዘር ፈሳሽ ባይኖረው ያው ትጥበት ግድ ነው። ስለዚህ ትጥበትን ግድ የሚያደርግ ነገር ከተከሰተ ምን ይሆናል ማለት ነው? መስሑ ባጢል ይሆናል። ኢዘን ተቀል ኺታናኒ ፈቀድ ወጀበ ልጉስል ወኢለም የንዝል በሚለው ሐዲስ መሰረት ማለት ነው። ሁለተኛውስ ኢንቂዳኡ ሙደቱል መስሒ ራሱ ዘመኑ መጠናቀቅ። ዛሬ 7 ተኩል የተጀመረው በሐዲስ በፊት هل انقضاء المدة ينقض الوضوء أم لا? ጊዜው መጠናቀቁ መስሑን ብቻ ነው ያበላሸው ወይስ የነበረውን ውዱእ አብሮ ያበላሸዋል? እዚህ ላይም ኺላፍ ስላለበት ነው። በደንብ አድምጡ። ከፊሎቹ ያ የመስህ ዘመኑ ሲጠናቀቅ 24 ሰዓቱ ሲሞላ መስሑ ተበላሽቷል ብቻ ሳይሆን የሚሉት ውዱእ ራሱ አብሮ ጠፍቷል። ስለዚህ ድጋሚ ውዱእ አድርጎ ነው መስገድ ያለበት ቀጣዩን ሰላት። ሌሎቹ ደግሞ መስሑ ነው እንጂ የተበላሸው ሰዓቱ ከመጠናቀቁ በፊት ያደረገው ውዱእ ካለና ሰዓቱ ከተጠናቀቀ በኋላ የጠፋ ውዱእ ከሌለ በዛ ውዱእ ቀጣይ ሰላቶቹን መስገድ ይችላል። ድንገት ውዱእ ካጠፋ ግን ማበሱን ነው የማይችለው። ሰዓቱ የተገደበው ለመስህ እንጂ ለውዱእ አይደለም። ወጥቷቸዋል። እዚህ ጋር ሁለት አይነት ኺላፍ እንዳለ መሰለን 7 ተኩል ጀምረናል ብያችሁ ነበር። ነገር ግን ከ7 ተኩል ዙሁር ከሰገድኩኝ በኋላ 7 ተኩል ሲደርስ 24 ሰዓቱ ምን ሆነ? ተጠናቀቀ። አሁን ከዚህ ከ7 ተኩል በኋላ 10 አዛን እስከ 9 ተኩል 2 ሰዓት ጋፕ አለ። በእነዚህ 2 ሰዓት ጋፕ ውስጥ ውዱእ ፈትቼ ቢሆን ነው ምንም ችግር የለውም፣ ሁሉም የተስማማበት ነው። ያንን ሁፍ አውጥቼ ውዱእ ማድረግና ትጥበት ይኖራል። ነገር ግን ውዱእን አልፈታሁኝም፣ ዙሁር የሰገድኩበት ውዱእ እንዳለ ነው። የሁፉ ሰዓቱ ግን ምን ሆነ? ተጠናቋል። ታዲያ ሁፍ ቢያልቅም እኔ ግን ሰላትን መቀጠል እችላለሁ ወይስ? በከፊል ዑለማዎች እይታ መሰረት ሰላትን መቀጠል እችላለሁ። ዐስርንም መግሪብንም ዒሻንም ካጠፋበት ትሰግዳለህ። ለምን? ዙሁር ላይ የነበረው ውዱእ አሁንም እንዳለ ነው። ከፊሎቹ ደግሞ የመስሑ ለሁፍ የተፈቀደለት የመስሕ ሰዓቱ 7 ተኩል ላይ በመጠናቀቁ ውዱእ አብሮ ነው የሚበላሸው። ስለዚህ ዐስርን በተሟላ ውዱእ እንጂ መጀመሪያ ዙሁር በሰገድክበት መቀጠል አትችልም። ተግባብተናል? ይሄም ኺላፍ የተጠበቀ መሆኑን እንታውቁ ይገባል። እዚህ ላይ ታዲያ ሸይኽ ኢብኑ ዑሰይሚን ረሂመሁላህ ፈታዋቸው ላይ ምን ብለው መረጡ? ሰሒሁና የተሻለው ላ የንተቂዱ ውዱአ ቢተማሚ ሙደቲል መስሕ የመስሕ ማድረጊያው የማበሻ ጊዜው መጠናቀቁ መስሑን ነው እንጂ ውዱእን አያበላሸውም። ወልቀውሉ ቢነቅድ ላ ደሊል ዐለይህ ውዱእም አብሮ ይፈርሳል የሚለው ግልጽ ማስረጃ የለውም። ምክንያቱም አሉ ፈተማሙል ሙደቲ ማዕና ጊዜው ተሟልቷል ተጠናቋል ማለት ማዕናው አነሁ ላ መስሕ ባዕደ ተማሚሃ ያ24 ሰዓት ከተጠናቀቀ በኋላ መስሕ የለም ነው እንጂ ውዱእ የለም አይደለም። ይሄ ማለት እንደውም ብለው በሌላ ማብራሪያቸው ከመስሑ ራስ ጋር አያይዘዋል። ምክንያቱም ሰው ሁፉን ሲያወጣ ለነገሩ ከታች እንመጣበታለን አብሮ ሲባራ ጥሩ ነው እና ከዚህ በመነሳት የትኛውን ራእይ እንምረጥ ከተባለ እሳቸው እንዳሉት ጊዜው መጠናቀቁ መስሑን ያበላሸዋል እንጂ ውዱእ ግን እንዳለ ነው የሚሆነው። ገብቷቸዋል? በዚህ መልክ እንዲሆን ተጨማሪ ጥያቄ መስአላ ረጁሉን መስሐ ባዕደ ኢንቲሃኢ ሙደቲል መስሕ ጊዜው ከተጠናቀቀ በኋላ ሰውየው
እንበልና 7 ተኩል አልቋል የነገው። ነገር ግን ለዓስር አካባቢ ላይ ውዱእ ሲያደርግ ውዱእ አልነበረውም። እግሩ ጋር ሲደርስ አበሰ። ናሲየን ረስቶ ነው 24 ሰዓት ሙላቱ ምን ይሁን ثم صلى ከዛ ሰላቱን ሰገደ። فما حكم صلاتي የሰውየው ሰላት ምንድነው? ጥያቄ ገብቷቸው ሰውየው ዛሬ 7 ሰዓት ተኩል ላይ ከሐደስ በኋላ ጊዜው ቆጠራው ይጀምራል። ሁፍ የለበሰ ነገ 7 ሰዓት ተኩል ላይ ምን ይሆናል? ይጠናቀቃል። ዙሁር ከሰገደ ከ7 ሰዓት ተኩል በኋላ ተጠናቆ ነበረ። እሱ ግን ረስቶታል። ከናካቴው 24 ሰዓት ነው ብላቱ ያ ሁፉ ላይ እንዳለ ነው። 8 ሰዓት 9 ሰዓት አካባቢ ውዱእ ፈረሰ። አሁን ዓስር ሊሰግድ ነው። ውዱእ አደረገ። እግሩ ጋር ሲደርስ አውጥቶ ማጠቡን ሳይሆን ላይ ማበሱ በቃ ሁፉ ላይ እንዳለ ነው ያለው። አበሰና ሰገደ። ዓስር ከሰገደ በኋላ ነበር ወይ መግሪብና ኢሻን አብሮ ሰግዷል። ከጨረሰ በኋላ ትዝ አለው ለካ የተፈቀደለት 24 ሰዓት ቅድም 7 ተኩል ላይ የሚጠናቀቅ እንጂ ከዛ በኋላ የሚቀጥል አይደለም። እሱ ግን ውዱእ አጥቷል። ከዛም በኋላ እንዴት ነው ታዲያ በማበስ በመርሳት ያደረገው ነገር ሰላቱን እንዲመለስ ያስገድደዋል ወይስ ችግር የለም ያስብላል? ይሄም ሊያጋጥም የሚችል ክስተት ነው። ምንድነው ለዚህ የተሰጠው ምላሽ? اذا مسح بعد انتهاء مدة المسح سواء كان مقيما او مسافرا የአካባቢው ነዋሪም ይሁን ሙሳፊርም ይሁን ጊዜው ከተጠናቀቀ በኋላ ውዱእ አፍርሶ ድጋሚ ውዱእ ሲያደርግ በዛ ሁፍ ላይ መስህ ያደረገ ሰው ከሆነ فإنما صلاه بهذه الطهارة يكون باطلا በዚህ ጠሃራ የሰገደው ሰላት ሁሉ ከንቱ ወለው ካነ ናሲየን የረሳም ቢሆን ዑዝር የለውም። በኢጅማዕ አህል ዒልም የእውቀት ባለቤቶች የተስማሙበት ጉዳይ ነው። ለምን? ሊአነ ውዱአሁ ባጢል የሰውየው ውዱእ ባጢል ነው። ምክንያቱም ውዱእ ፈቷል ረስቶ ነውና በመርሳት ምክንያት አይታለፍም። ሐይቱ ኢነ ሙደተል መስሒ ኢንተሃት መስሕ ማድረግ ዘመኑ ተቃርተም ብሏል አልቋል። ስለዚህ ፈየጂቡ ዐለይሂ አን የተወضأ ሚን ጀዲድ ውዱአን ካሚለን እንደ አዲስ ሁፉን አውጥቶ የተሟላ ውዱእ እግሮቹን አጥቦ ከዛ በኋላ ከፈለገ ሁፉን መቀጠል ይችላል እንጂ ያ ሊሆን አይገባም። ስለዚህ የሰገዳቸውስ ወአን ዩዒደ الصلوات التي صلاها بهذا الوضوء በዛ በተበላሸ ውዱእ የሰገዳቸው ሰላዋቶች ሁሉ ወዲያውኑ አንድ ላይ ሰብስቦ መመለስ አለበት። ማን ይሄ ፈትዋ የሰጠው? وبذلك افتى الشيخ ابن عثيمين رحمه الله تعالى ابن عثيمين በዚህ ጉዳይ ይሄን ፈትዋ ሰጥተዋል። وافتت اللجنة الدائمة በሳዑዲ ያለው የዑለማዎች ቋሚ ምክር ቤት ፈትዋ اللجنة الدائمة ላይ ይሄን ፈትዋ ሰጥተዋል። والشيخ ابن باز رحمه الله تعالى ابن باዝ ተመሳሳይ የሆነ ፈትዋ ሰጥተዋል ማለት ነው። እሺ ይሄን ጥያቄ ደግሞ በደንብ አድምጡ። ከመጀመሪያው ጋር የሚመሳሰል ይመስላል ግን ይለያል። መስአላ هل نزع الخفين بعد المسح عليهما ينقض الوضوء ሰውየው በኹፍ ላይ መስህ ከተጠቀመ በኋላ ቢያወጣ ውዱእ ይበላሻል ወይስ አይበላሽም? ጊዜው ስላለቀ አይደለም ማውጣትን ነው። እኔ ገና ጊዜው 24 ሰዓት አላለቀም። ነገር ግን ውዱእ ካረኩ በኋላ እግሬ ጋር ስደርስ መስህ አረኩኝ አበስኩ። ከዛ በኋላ አወጣሁት። ማውጣቴ መስሁን ያበላሻል? እንደዚሁም ደግሞ ውዱእ አብሮ ይበላሻል ወይስ ምን ይሆናል? ግልጽ ነው። ገብቷችኋል ጥያቄው? ጥሩ من نزع خفيه بعد المسح عليهما ኹፉን ሲያወጣ መስህ ካረገበት በኋላ ከሆነ ወለም يحدث ግን ውዱእ ያላጠፋ ምንም ውዱእ ያላጠፋ ክስተት ያልፈጸመ ከሆነ ምን ይሆናል ይሄ ሰውዬ ለሚለው فللعلماء في حكمه 4 أقوال የኢስላም ሊቃውንቶች በተመለከተ ስንት አይነት ተከታተሉ ይጠቅማቸዋል። አልአወል አንደኛዎቹ عليه أن يعيد الوضوء ውዱእም ጭምር ነው አብሮ የተበላሸው መስኮ ብቻ አይደለም በማውጣቱ ያን ውዱእ መመለስ አለበት ነው መድገም አለበት። وهو مذهب النخعي የኢማሙ النخعي መዝሀብ ነው። ወላውዛዒ ኢማሙ ላውዛዒ ወአሕመድ ኢማሙ አሕመድ ወኢስሐቅ እንዲሁም ኢስሐቅ ኢብኑ ራህዊያ እንዲሁም ወሻፊዒ ፊል ቀዲም የኢማሙ ሻፊዒ ነው። ወይረጅሐሁ ኢብኑ ባዝ ረሂመሁላህ ኢብኑ ባዝም የተሻለ አመዛኝ ቃል ነው ብለዋል። ለምን? ቢአነ المسح ምክንያቱም ማበስ وقيم مقام الغسل የማጠብን ቦታ ተክቶ ነው የተቀመጠው። ስለዚህ فإذا أزال الممسوح ሰውየው የታበሰበትን ኹፍ ከእግሩ ላይ አወለቀ ማለት ምን ማለት ነው? ልክ ውዱእን እንዳጠፋ ነው የሚቆጠረውና የዛኔ ሁለቱም አብረው ስለሚወገዱ አያብቃቃውምና ግማሽ ውዱእ የሚከፋፈል ስላልሆነ ድጋሚ ያደርግ። ይሄ አንደኛው ቀውል ነው። አታኒ ሆን ብሎ ካወለቀውና ውዱእ ካለው ያላጠፋ ከነበር عليه أن يغسل قدميه فقط لا በዛ በመስኩ ቦታ ሁለቱን እግሮቹ ማጠቡ ብቻ ነው ያለበት። ውዱእን ይመልስ አንልም፣ ግን ሁለቱን እግር ምን ማድረግ አለበት? ማጠብ አለበት። ምን ስላደረገ የታበሱትን ሁለቱን ኹፎች
ስላወጣቸው وهو مذهب الثوري وأبي حنيفة وأصحابه وأبي ثور والشافعي في الجليل የነ ኢማሙ ተውሪ አቡ ሐኒፋና ጓደኛቸው የነሱ እንዲሁም ደግሞ የአቢ ተውርና የሻፊዒ ፊል ጀዲድ በአዲሱ ያለቀው ነው። አባ ዩሱፍና ሙሐመድ ማለት ነው የአቡ ሐኒፋ ሳሂብ። እነዚህ እግሮቹን ብቻ ይጠብ ነው የሚሉት። አፍታሪ ሶስተኛ عليه أن يغسل قدميه فور خلعه ሶስተኛ ከሁለተኛው ጋር ተመሳሳይ ነው፣ የተወሰነ ልዩነት ቢኖረው ወዲያውኑ ባወለቀበት ቅጽበት ሁለቱንም እግሮች ይጠብ። فإن تأخر ከዘገየ ግን أعاد الوضوء እንዳዲስ ይመልስ። وهو مذهب مالك والليث የኢማሙ ማሊክ መዝሀብና የለይት ኢብኑ ሰዓድ መዝሀብ ነው። አራተኛና የመጨረሻው ካወለቀ ውዱእ ያለው ከሆነ ليس عليه وضوء ولا غسل لقدميه ምንም ውዱእ የሚመልስበት እግሮቹንም እጠብ የሚባልበት ምክንያት የለም። وبه قال الحسن البصري إمام حسن البصري رحمه الله قال أطعم النزيه ابن حزم الظاهري واختاره النووي إمام النووي مرتوتا وابن المنذر مرتوتنا ويرجحه الشيخ الإسلام ابن تيمية به كشال رأي مبلوان وابن عثيمين مكنياتهم لأنه والخف عليه طاهر كامل الطهارة خفو لا يلاقي الله يتمنى طهارة لك ውዱእ አጥፍቷል አላለም። የተሟላ ጧሃራ እስካደረገ ድረስ ولا يجوز نقض ذلك اذا خلع خفه الا بحجه من سنته ሰውየው خفውን ሲያወልቅ ያ የተሟላ ጧሃራ ውዱእ ፈርሷል ለማለት ግልጽ በሆነ ማስረጃ እንጂ ዝም ብሎ ማፍረስ አይቻልም። ያ ደግሞ ወይ ግልጽ ማስረጃ ወይ ኢጅማዕ እስከሌለው ድረስ ሰውየው እንዳለው ይቀጥላል ብለው ተናግረዋል ማለት ነው። ከዛ ይሄን ያልኳችሁ ቂያስ በምን አደረጉ? ثم يقاس على من مسح الشعر ثم حلقه ውዱእ በሚያደርግበት ሰዓት ራሱ ጋር ሲደርስ ባበሰ ሰው ማነሳሰር ይቻላል። እኔ ራሴን አበስኩኝ፣ እግሬን አጠብኩኝ፣ አሁን ፀጉሬ ታብሷል ጫፉ አይደል? ፀጉር ቤት ገባሁኝና ብላጭስ ውዱእ አብሮ ተወግዷልና ድጋሚ መልስ ይባላል አልባልም። እንደዛው ነው ሁፉ ላይ ያበሰ ሰው ስላወለቀው ውዱእ ይመልስ የሚለው አያስኬድም ብለው በዚህ መልኩ ቂያስ አድርገዋል። አላሁ አዕለም። القول الراجح من أقوال أهل العلم بلو شيخ ابن عثيمين رحمه الله ابن تيمية يمرتوت إيهون الوضوء الفرسان ويمرت طروا بولد تنيوم الكدموتية كبرنا خلص. إذا نزع الكفين وهو على وضوء هون سويه بوضوء لا ياله ولتو كفوش أو تاجر ثم أعادها قبل أن ينتقض وضوءه يا وضوء كما فرسوا في تملس وهذا لك ودقوا ملساته فهل يجوز المسح عليها هذا بحالا ላይ መስህ ሲያደርግ ማድረግ ይበቃለታል ወይስ አይበቃም? ጥያቄው የተነሳው መውለቁንና ተመልሶ መልበሱን ተከትሎ የሚነሳ ጥያቄ ነው። ምን ይላሉ እዚህ ጋር በሁለት መልክ ይታያል ይላሉ። ጥያቄው ገብቷቸዋል አይደል? ሰውየው የተሟላው ካረገ በኋላ ሁፉን አድርጎ ነበር፣ ያው ሳይፈርስ አወለቀው፣ አሁንም ያው ሳይፈርስ መለሰ። እንዴት ነው ሰው በኋላ ላይ ውዱእ ቢፈታ ላይ ማበስ ይችላል ወይ? إذا نزع الشراب ሰውየው ያንን ካልሲ ያወለቀ ጊዜ ثم أعادها አሁንም ከዛ ተመልሶ ካጠለቀው وهو على وضوءه በዛው ውዱእ ላይ ያለ ከሆነ فإذا كان هذا هو الوضوء الأول ያ የመጀመሪያው የተሟላ ውዱእ ከነበር በመስህ የተገነባ ሳይሆን እግር በመታጠብ የመጀመሪያው ላይ ያለው ውዱእ ከነበር أي إن لم ينتقد وضوء ያልተበላሸ ከሆነ بعد لبسه ያንን ኹፍ ከለበሰው በኋላ فلا حرج عليه أن يعيدها ويمسح عليها ምንም ችግር የለበትም። ተመልሶ ሊያደርገውና ከዛው ሊያጠፋ ጊዜ ላይ ሊያበሰው ለምን አውጥቶት አልነበረም ወይ? ማውጣቱ መስሆን ያበላሸው ወይ ሲባል እሱ በሌላ መልክ ነው ሊብራራ። ይሄ ሰውየው ግን ውዱእ ያልፈረሰ በመሆኑ አውልቆት ከዛ በኋላ አደረገው በኋላ ውዱእ ያጠፋ ጊዜ ላይ ማበስ ይችላል። ሁለተኛው አይነት ክስተትስ ምንድነው? አማ اذا كان هذا الوضوء ይችላል ነገር ግን ይሄ ውዱእ ከሆነስ وضوءا مسح فيه على خفه بخف براس ላይ መስህ ያለበት ውዱእ ከነበረ ግን فإنه لا يجوز له إذا خلعهما أن يلبس ويمسح عليها ካወለቁ በኋላ ሲያደርገው ላይ ማበስ አይፈቀድለትም። የትኛው ውዱእ? የተሟላ ውዱእ አድርጎ ሁፉን ለብሶ ነበረ ሰውየው፣ ከዛ ውዱእ አጠፋ። ድጋሚ ውዱእ ሲያደርግ እግሮቹ ጋር ሲደርስ በሁፉ ላይ አበሰ አይደለም? አሁን ታብሷል። በመታበስ የተገነባው ውዱእ ነው። አሁን ቢያወልቀው ከዛ ተመልሶ ቢለብሰውስ ውዱእ ያጠፋ ጊዜ ላይ ላብስ ቢል አይችልም። ቅድም በማወለቅ ምክንያት መስሉ ስለተበላሸ አሁን ውዱእ ያጠፋ ጊዜ የተሟላ ውዱእ አድርገህ ነው የምትለብሰው። የመጀመሪያው ሰውዬ
ያንተ ችግር የለም ቀጥል አብስ የምንለው መጀመሪያውኑ በተገነባው ውዱእ ላይ ነው ያወለቀው። ያው ውዱእ ሳይፈርስ ነው ወደ ቦታው የመለሰው። ስለዚህ ኋላ ላይ ከተመለሰ በኋላ ውዱእ ቢያጠፋ ተመልሶ ውዱእ ሲያደርግ ማበስ ይችላል። ግልጽ ነው። ልዩነቱ ገብቷችኋል? ምንድነው ልዩነቱ? ሌሎቻችሁ ከልብ ተከታተሉ። ብዙ ቀን ነው ይሄንን የተዘጋጀው ለእናንተ ለማስረዳት። ልዩነቱ ምንድነው? ለአንዱ የተፈቀደው ለሌላው የተከለከለው። እሺ መጀመሪያ ውዱእ አልጎረለ ውዱእ የተገነባ ስለነበረ ወራ ካልሲውን አውቆ ድጋሚ ሲያደርግ ማበስ ይችላል ማለት ነው። መጀመሪያ በውዱእ ስለነበረ የተገነባ ይሄኛው ካልሲ ያወለቀው ከውዱእ በኋላ ነው። ይሄም እኮ ከውዱእ በኋላ ነው ያወለቀው። በቃ ያኛው የተሟላ ውዱእ ነበር። ይሄ መስህ በማበስ የተገነባው ውዱእ ነው። ከመስህ በኋላ በመስህ የተገባው ውዱእ ከመስህ በኋላ ከሆነ ሁፉ የወለቀው ድጋሚ ሊያጠልቅና ሊያበስ አይችልም። ግን እግር በመታጠብ የተሟላ ጧሃራ በሆነ ላይ የነበረ ከሆነ ግን ችግር የለውም። ግልጽ ነው። በደንብ አድምጡ ነው። ስድስተኛ ሲፈቱል መስህ። እሺ የማበሱ ስነ ስርዓት እንዴት ነው? በምን መልኩ ነው የሚታበሰው? እዚህ ላይ እንግዲህ ሶስት አይነት እንዳለ ላስረዳችሁ ስለፈለኩ ነው። ኢብኑ ባዝ ረሂመሁላህ ተጠየቁ መጅሙዑል ፈታዋ ላይ 10ኛ ሙጀለድ እንዴት ነው ከይፍየቱል መስህ ዐለል ጀውረበይን በካልሲም ላይ ይሁን ወይንም ደግሞ በኹፍ ላይ እንዴት ይታበሳል ሲባል አሱነቱ አሉ ሱናውና የተወደደው ተግባር አን የብደአ ቢርጅሊል ዩምና ቀብለ ልዩስራ ከልጉስል ያለ ልክ ክትበት እንደሚያከናውንበት ጊዜ መስሑንም ከቀኙ ይጀምራል፣ ከዛ ግራውን ያደርጋል። እዚህ ጋር ቀኝና ግራ እግር ቢኖሩ ይሄንን ያብሳል፣ የቀኙን በቀኙ የግራውን ደግሞ ከዛ በግራው ያብሳል። ይሄ የተወደደው ሱና ነው። አንደኛው አፈጻጸም ቀኝን በቀኝ ግራን በግራ አንድ። እሺ ከዛም ቀጠሉና ደግሞ መስሑ ሪጅሊል ዩምና ቢልየዲል ዩምና ወሪጅሊል ዩስራ ቢልየዲል ዩስራ። ይቅርታ የመጀመሪያው አሱነቱ የብዳ ቢልሪጅሊል ዩምና ቀብለ ልዩስራ ከልጉስል የሚለው ተራ በተራ ነው። ሁለተኛው ደግሞ መስሑ ሪጅሊል ዩምና ቢልየዲል ዩምና የቀኙን በቀኝ ወሪጅሊል ዩስራ ቢልየዲል ዩስራ የግራውን በግራ ሆኖ አንድ ላይ ደግሞ ማበስ ነው። እንደዚህ እኩል ይጀምርና የቀኙን በቀኝ የግራውን በግራ ይዝና በዚህ መልኩ ያብሳል። ከጣቱ ጀምሮ እስከ ቁርጭምጭሚት ድረስ ባለው ማለት ነው። በዛ መልኩም ካበሰ ይሄም ይበቃል። ሶስተኛው ደግሞ ይበቃል የተባለው በአንድ እጁ ሁለቱንም ካበሰ፣ በቀኝ እጁ ብቻ ቀኙን ያብሳል፣ በዛ በቀኝ እጁ ግራውንም ያብሳል። ወይ ደግሞ በግራ እጁ ቀኙን አበሰ፣ በዛው በግራ እጁ ግራውንም አበሰ። በአንድ እጁን ቢጠቀም ሁለቱን እስካበሰ ድረስ ይሄ ይበቃል። ኢብኑ ዑሰይሚን ረሂመሁላህ እሳቸው መጅሙዑል ፈታዋ 11ኛው ሙጀለድ ላይ ተጠየቁ ማ ሂየ ሲፈቱል መስሒ ዐለል ኹፈይን ሲባሉ ምን አሉ? አን ዩሚረ የደሁ ሚን አጥራፊ አሳቢዕ ሪጅሊ የእግሮቹ ጫፍ ጣቱ ላይ ካለው ጀምሮ ይጓዛል ኢላ ሳቂሂ ፈቀጥ እስከ ሳቅ ወይም ቁርጭምጭሚት እስከተባለው ድረስ ወደዛ ብቻ ይመጣል። ወየኩኑ ልመስሑ ቢልየደይኒ ጀሚዓን ዐለ ሪጅለይኒ ጀሚዓን በሁለቱም እጆች በሁለቱም እግር ላይ አንድ ላይ ያብሳል ማለት ነው። በዚህ መልኩ ያደርጋል። ያዕኒ አልየዱል ዩምና ተምሰሑ ሪጅሊል ዩምና የቀኙ ቀኙን ያብሳል፣ የግራው ደግሞ ግራውን ያብሳል። በዛው ሰዓት ቢነፍስ ላሕዛ ተመሳሳይ በሆነ ሰዓት ወይም ወዐላ አይ ሲፈቲን መሰሐ አዕለል ኹፍ የላይኛውን የኹፉን ፓርት በየትኛው መልኩ ባበሰው ሁኔታ ፈኢነሁ ዩጅዚ ያብቃቃዋል። ላኪን ከላሙና ሀዛ ፊል አፍደል ዋናው እዚህ ቦታ ላይ በላጭ የሆነው የትኛው እንደሆነ መናገር ፈለገን እንጂ ሌላው አይበቃም ማለታችን አይደለም። እና በጥቅሉ ሶስት አይነት አለ ማለት ነው። ሰዕድ አልኸፍላንም እንደዚሁም አሰልሰቢ በሚለው ክታባቸው እንደገለጹት አንድ በእኩልነት ቀኙን በቀኝ ግራውን በግራ አሳልፎ ያደርጋል። ሁለት ተርቲብ መጠበቅ ልክ እንደ ፍጥነት መጀመሪያ ቀኙን በቀኙ ከዛ ግራውን በግራው ያደርጋል። ሶስተኛ በአንድ እጁ ከፈለገ ሁለቱንም ማበስ ይችላል። ወላሁ አዕለም። እሺ ሌላ ተጨማሪ ጥያቄ ሁክሙ ተክራሩል መስሕ ብንደግሞ ስልክ ስንታጠብ ሶስቴ እንታጠባለን አይደል? ከዛም በላይ ልናጠብ እንችላለን። መስሑንም አንድ ጊዜ ሁለት ጊዜ ሶስት ጊዜ ማድረግስ እንዴት ይታያል? ዩክረሁ ተክራሩል መስሒ ዐለል ኹፈይን በኹፍ ላይ ደጋግሞ ማበሱ የተጠላ ነው። ነص على هذا الجمهور አብዛኞቹ የእስላም ሊቃውንቶች ይሄን ገልጸዋል። አልማሊኪያ ወሻፊዒያ ወልሐናቢላ ምክንያቱም ሐዲሱ ላይ የሚለው ፈመሰሐ ዐለይሂማ
አንድ ጊዜ መስህ ማድረጋቸውን ነው የሚያሳየው። ይሄ የሚያሳየው أنه ليس في الحديث دلالة على تكرار المسح مسح መደጋገሙ የሚያሳይ ነገር የለም። وإنما الظاهر أنه مسح عليهما مرة واحدة በظاهر በግልጽ የሚያሳየው አንዴ ማበሳቸው ያ ከሆነ فكرهت مخالفة الصفة الواردة በሐዲስ የመስህን ሲፋ በተመለከተ የመጣው መቃረሙ የተጠላ ተግባር መሆኑን ያሳያል ማለት ነው። እሺ ሌላ ጥያቄ እንደው እናንተ